እባካችሁ ተውኝ ህይወቴን ልኖርበት በህይወቴ ጣልቃ አትግቡ የራሳችሁን ህይወት ኑሩ ስትል ድምፃዊት ሀሊማ አብዱራህማን እጅግ ያማረራትን ጉዳይ በምሬት ተናገረች። የአካል ጉዳቴን ተጠቅሞ የአመታት ድካሜን ምን አስቀረኝ? ደራሲ ማዕበል እንዳሻው ምን አጋጠመው? በምንስ ምክንያት ነው ባዶዬን ቀረሁ ያለው? ማንስ ነው የአካል ጉዳቱን ተጠቅሞ የአመታት ድካሙን መና ያስቀረው የሚለውን በዝርዝር ውስጥ አካተናል፣ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦቻችን ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። የአካል ጉዳቴን ተጠቅሞ የአመታት ድካሜን መና አስቀረኝ። ደራሲ ማዕበል እንዳሻው እንደተናገረው ረዳቴ የአካል ጉዳቴን ተጠቅሞ ሻወር ቤት ውስጥ ራቁቴን ጥሎኝ የአመታት ድካሜን ሰርቆ ተሰወረ ሲል ይጀምራል ማዕበል እንዳሻው። እኔ ማዕበል እንዳሻው እባላለሁ። በመኪና አደጋ ምክንያት ሙሉ በሙሉ አካሌ ፓራላይዝድ በመሆኑ የማይንቀሳቀስ በመሆኑ በጎን ተኝቼ በአውራ ጣቴ ስልኬ ላይ በመጻፍ የምኖርና የተለያዩ መጽሐፍትንና የቴሌቪዥን ድርሰቶችን ስክሪፕቶችን የምደርስ ደራሲ ነኝ። በፎቶ ላይ የምታዩት ተከሳሽ በጸጋው ሳሙኤል ሻንቆ የተባለው ግለሰብ ላለፉት 3 ዓመታት እኔን ከተኛሁበት የማንሳት የማስገባት ገላዬን የማጠብና ሌሎች የቤት ውስጥ ድጋፎችን የሚያደርግልኝ ረዳቴ ነበር። ሆኖም ግን በ21 2018 ዓ.ም ከቀኑ 7 ሰዓት ከሩብ እስከ 7 ሰዓት ከ20 ባለው ጊዜ ውስጥ እኔ በራሴ መንቀሳቀስ የማልችልበትን አጋጣሚ በመጠቀም የሚከተለውን ዘግናኝ ወንጀል ፈጽሞብኛል። እኔን ሻወር ቤት ውስጥ ሙሉ ራቁቴን ካስገባኝና ውሃ ካሞቀልኝ በኋላ የኔን የጩኸት ድምፅ ማንም እንዳይሰማ የውጭውን የቴሌቪዥን ድምፅና ዘፈን በከፍተኛ ሁኔታ በመክፈት የስርቆት ተግባር ፈጽሞብኝ ተሰውሯል። እኔ ራቁቴን ሻወር ቤት ውስጥ ረዳት አጥቼ በተቀመጥኩበት አቅመ ቢስ የሆንኩበትን ሰዓት ጠብቆ ለስራዬ ለዕለት ተዕለት ህይወቴ የምጠቀምባቸውን ገና ለቴሌቪዥን ጣቢያዎች ለማቅረብ የተዘጋጁ እጅግ ውድ የሆኑ የስክሪፕት ድርሰቶች ያሉባቸውን ንብረቶች በሙሉ ሰርቆ ተሰውሯል። የተሰረቁ ንብረቶችም እንደሚከተለው በዝርዝር ተቀምጠዋል። ሬድሚ 13 ፕሮ ፕላስ 5G ስልክ፣ አይፎን ስልክ፣ ሳምሰንግ ታብሌት እንዲሁም ፓወር ባንክ፣ ሌላ ተጨማሪ ስማርት ሳምሰንግ 24 ስልክ፣ ኤርፎን፣ ስማርት ሰዓት፣ ጫማዎች፣ ልብሶችና በጥሬው 13400 ብር። ይህ ግለሰብ እኔ በአካል ጉዳቴ ምክንያት ምንም ማድረግ እንደማልችል እያወቀ ህይወቴን ለአደጋ በሚያጋልጥ መልኩ ሻወር ቤት ውስጥ ጥሎኝ የአመታት ድካሜና የስራዬ መሰረት የሆኑትን ስክሪፕቶች ያሉባቸውን ስልኮችና ንብረቶች ይዞ በመጥፋቱ በስነልቦናም ሆነ በኢኮኖሚ ከፍተኛ ጉዳት ላይ እገኛለሁ ይላል ማዕበል እንዳሻው። ግለሰቡን ያየ ወይም ያለበትን የሚያውቅ ቢኖር በአቅራቢያው ለሚገኝ ፖሊስ ጣቢያ ወይም በሚከተለው ስልክ ቁጥር በመደወል እንዲያሳውቀኝ ስል በአክብሮት እጠይቃለሁ ሲል አስቀምጧል። በቃ ፈለጋችሁ ያዙልኝ። ታጥቤ እንወጣለን ተባብለን ነበርና መረጃ ለመስጠት የተቀመጠውን ስልክ ቁጥር እኛም ቻናላችን ላይ እናስቀምጥላችኋለን። ውድ ቤተሰቦቻችን አካሌ በሙሉ ፓራላይዝድ በመሆኑ ደካማነቴን ተጠቅሞ ነው የወሰደብኝ። እባካችሁ ይህንን መልእክት ሼር በማድረግ ለህግ አካላት እንዲደርስና የዚህን ግለሰብ ፎቶ በማሰራጨት ፈጣሪ ስም እንድትተባበሩ ስል እማጸናለሁ ይላል ማዕበል እንዳሻው። እንግዲህ ውድ ቤተሰቦቻችን እኛም የበኩላችን አስተዋጽኦ እንወጣለን። መረጃ ለመስጠት ስልክ ቁጥሩን ቻናላችን ስክሪን ታች ላይ እናስቀምጣለን። ወደ ቀጣዩ መረጃችን እናመራለን። እባካችሁ ተውኝ ህይወቴን ልኖርበት በህይወቴ ጣልቃ አትግቡ የራሳችሁን ህይወት ኑሩ ስትል ድምፃዊት ሀሊማ አብዱራህማን እጅግ በመረረ መልኩ ተናግራለች። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ለብዙ ዓመታት በልዩ ድምጿና በአወዛጋቢ የህይወት አቋሟ የምትታወቀው ድምፃዊ ሀሊማ አብዱራህማን ሰሞኑን
በሰይፉ ኦን ኢቢኤስ ፕሮግራም ላይ ቀርባ ያደረገችው ቃለ ምልልስ ከወትሮ በተለየ የብዙዎችን ልብ የነካና እጅግ ስሜት የሚኮረኩርም ሆኖ አልፈዋል። ሁልጊዜም በፈገግታና ቀልድ አዘል በሆነው ንግግሯ የምትታወቀው አርቲስቷ ከጀርባዋ የተሸከመችውን ጥልቅ የሀዘንና የብቸኝነት ስሜት ይፋ ያደረገችበት ሰዓት በዝግጅቱ ላይ እጅግ ልብ የሚነካውና ስሱ የነፍስ እውነት የተገለጠበት አፍታ ነበር። አባቴ ሳይደሰት እናቴም የኔ ሰርግ ለማየት በጉጉት አለፉብኝ። ከዚህ በኋላ ፍጹም አላገባም ይቅርብኝ ስትል ተወዳጇ ድምፃዊት ሀሊማ አብዱራህማን በሰይፉ በኢቢኤስ መድረክ ላይ መላው ሕዝብን ያስለቀሰችበትና የብዙዎችን ልብ የሰበረው እውነተኛ የህይወት ታሪኳ ፍጹም ስሜት የሚነካ ነበር። ለመላው አድናቂዎቿና ለኢትዮጵያ ሕዝብ ትልቅ ድንጋጤና ሀዘንን የፈጠረው ይህ የሀሊማ አብዱራህማን ልብ ስብራት በቅርቡ ይዘው የመጣችውና እጅግ የተወደደው በልስቲ የተሰኘው አዲስ የትግረኛ ነጠላ ዜማዋ ካስገኘላት ከፍተኛ አድናቆት ጀርባ የተሸሸገ ትልቅ የህይወት ጠባሳ ነው። በዝግጅቱ ላይ እንደገለጸችው ብዙ ሰው በትግረኛ መጫወቷ ቢገርመውም እሷ ግን የትግራይ ተወላጅ መሆኗንና በተለይ በዘፈኑ ላይ ያሳየችው አጠራርና አገላለጽ ለሷም አስገራሚ እንደሆነ በደስታ ወርታለች። ነገር ግን ከዚህ የጥበብ ስኬት ጀርባ በውስጧ የያዘችው ሀዘን እጅግ ከባድ ነው። ሀሊማ በቁጭትና በከባድ የሀዘን ስሜት ውስጥ ሆና እንደተናገረችው ወላጅ አባቷ እሷ ትዳር ይዛና ተደስቶ ሳያያት በህይወት ተለይቷታል። ይህ ሳይበቃ ደግሞ መላ ህይወቷን የሞላችውንና እንደ ጓደኛ የምታያት እናቷ ለ5 ዓመታት ያህል በስትሮክ ህመም ስትሰቃይ ቆይታለች። እናቷ በመጨረሻዋ ሰዓት የሀሊማን ሰርግ ለማየት ካላት ጥልቅ ጉጉት የተነሳ ከአረብ ሀገር ድረስ የትዳር እጩ አዘጋጅታ የመጣች ቢሆንም ነገሩ ግን አልተሳካም። ምክንያቱም በወቅቱ ሀሊማ በድንገት በነርቭ ጂፒኤስ ህመም ተከታትላ 2 ጊዜ በጽኑ በመታመሟ የተነሳ ያሰቡት ሳይሆን ቀርቷል። እናቷም ያንን ትልቅ ምኞቷን ሳታይ በህይወት መለየቷ በሀሊማ ላይ ለቤተሰቦቿ ህልፈት ጥፋተኛ እኔ ነኝ የሚል ከባድ የጸጸትና የጥፋተኝነት ስሜት ጥሎባታል። ሰይፉና በዙሪያዋ ያሉ ወዳጆቿ ሁሉ ገና ወጣት እንደመሆኗ በ35 ዓመቷ ትዳር ይዛ እንድትወልድና ዘሯን እንድትተካ ቢመክሯትም እሷ ግን ፍጹም የተለየና የጸና አቋም አላት። ሀሊማ በአንድ ቤት ውስጥ ከባል ጋር አብሮ የመኖር ትልቅ ፍርሃት ወይም ፎቢያ እንዳለባት በግልጽ አልሸሸገችም። ይህንን ፍርሃቷን ለማሸነፍ ወደ ስነ አእምሮ ባለሙያ ሳይካትሪስትና ወደ ጸበል ጭምር ሄዳ የሞከረች ቢሆንም አሁንም ግን ውስጧ ፍላጎቱን ሊቀበለው አልቻለም። ከማንኛውም ነገር በላይ የግል ነፃነቷን እንደምትወድ፣ በትዳር ውስጥ የሚመጣውን የት ሄድሽ፣ ከየት መጣሽ፣ ስንት ሰዓት ገባሽ የሚለውን ክትትልና ሕግ ጨርሶ እንደማትፈልግ ገልጻለች። እንዲያውም እስካሁን ድረስ ወደ 11 ጊዜ ያህል የትዳር ሙከራዎች ተበላሽተውባት ጭንቅላቷ ውስጥ ትልቅ ፍርሃት እንደፈጠረባትና አፍቃሪዎቿን ሁሉ ረጅም ጊዜ መቆየት ስለማትፈልግ በጥሩ ሁኔታ እንደምትለያቸው ትናገራለች። በአሁኑ ሰዓት እናቷን በማጣቷ ብቸኝነት ክፉኛ ቢያጠቃትም የራሷን ህይወት በራሷ መንገድ ለመምራት ወሰናለች። በተጨማሪም በማህበራዊ ሚዲያ በፌስቡክ እና በቲክቶክ ላይ ሀሊማ ጅዳሂማ ኡምራ አድርጋ ስትመለስ ዘፈን አቁማለች ተብለው የሚናፈሰው የሐሰት ወሬ አስተባብላለች። እኔ ዘፈን አላቆምኩም፣ ፈጣሪ የሰጠኝን መክሊት አሁንም እጠቀማለሁ፣ ማንም ስላለኝ አላቆምም ስትል ስም ማጥፋት ለሚያዘወትሩ ወሬኞች እረፉ እስቲ አይደክማችሁም ወይ በሚል ጠንከር ያለ መልእክት ገልጻለች። ይህ የሀሊማ እውነተኛ ታሪክና የህይወት ትግል እውነትም የብዙዎቻችን ልብ የሚነካ ነው። ፈጣሪ ለተወዳጇ ድምፃዊት ሀሊማ መጽናናትን በውስጡ ላለ ፍርሃት ፈውስንና በህይወቷ የምትፈልገውን እውነተኛ ሰላም እንዲሰጣት እየተመኘን እኛ ግን ለዛሬ እዚህ ጋር አበቃን። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና የላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ ላስታውሳችሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።